በእርግዝና ወቅት የምትመገቢው እያንዳንዱ ጉርሻ ለልጅሽ እድገት ወሳኝ ነው። ነገር ግን ጤናማ ይምሰሉሽ እንጂ ለጽንሱ እጅግ አደገኛ የሆኑና የጽንስ መጨንገፍን ወይንም የአካል ጉዳትን ሊያስከትሉ የሚችሉ ምግቦች እንዳሉ ያውቃሉ? ማንኛውም ነፍሰ ጡር እናት ከምግብ ዝርዝሯ ውስጥ በፍጹም ልታወጣቸው የሚገቡ 10 የምግብ አይነቶችንና የሚያስከትሉትን ጉዳቶች በዝርዝር እናያለን። በተለይ ሰባተኛው ምግብ ብዙዎቻችሁ እንደ ጤናማ የምታዩት ግን ከፍተኛ ጥንቃቄ የሚፈልግ ነው። እስከ መጨረሻው አብራችሁን ቆዩ። በእርግዝና ወቅት ለሁለት ነው የምትበዩ የሚባለው አባባል ትክክል ቢሆንም ዋናው ቁም ነገር የምግቡ መጠን ሳይሆን ጥራቱና ደህንነቱ ነው። አንዳንድ ምግቦች በውስጣቸው ባክቴሪያዎችን ወይም ኬሚካሎችን ስለሚይዙ ለእናቲቱ ቀላል ህመም ቢመስሉም ለጽንሱ ግን ለህይወት አስጊ ሊሆኑ ይችላሉ። ወደ ዝርዝሩ እንለፍ። አንደኛ፣ ጥሬ ስጋ ወይንም በደንብ ያልበሰለ ስጋ። ጥሬ ስጋ ለምሳሌ ክትፎ ወይንም ደግሞ ራሱን ችሎ ጥሬ ስጋ ቶክሶፕላዝማ የተባለ ተህዋስን ሊይዝ ይችላል። ይህ ተህዋስ ወደ ጽንሱ ከተላለፈ ለአይን መጥፋት ወይንም ለአእምሮ እድገት መገታት ምክንያት ሊሆን ይችላል። ሁለተኛ፣ ሜርኩሪ የበዛባቸው አሳዎች እንደ ሻርክ ወይንም ማርከል ያሉ ትላልቅ አሳዎች ከፍተኛ ሜርኩሪ ይይዛሉ። ሜርኩሪ የጽንሱን የነርቭ ስርዓት እና የአእምሮ እድገት በእጅጉ ይጎዳል። በእርግጥ እነዚህ ምግቦች በሀገራችን በብዛት ላይ ይገኙ ይችላሉ። በውጭ ሀገር በአሜሪካ በተለያዩ የአውሮፓ ሀገሮችና አረብ ሀገራቶች የምትገኙ እናቶች ግን ይህንን ምግብ ጥንቃቄ ማድረግ አለባችሁ። ሶስተኛ፣ ጥሬ እንቁላል። ጥሬ እንቁላል በሀገራችን መብላት ብዙም አልተለመደም። ነገር ግን በውጩ ዓለም በተለይ በቻይናዎችና በጃፓኖች አካባቢ በደንብ የሚበላ የምግብ አይነት ነው። ጥሬ እንቁላል ወይንም በደንብ ያልበሰለ እንቁላል ሳልሞኔላ የተባለ ባክቴሪያ አለው። ይህም ለከፍተኛ ትውከት፣ ተቅማጥና ለጽንስ መጨንገፍ አደጋ ያጋልጣል። አራተኛ፣ ያልፈላ ወተትና ያልተቀነባበሩ አይቦች። ከላም በቀጥታ ታልቦ ያልፈላ ወተት ሊስቴሪያ የተባለ አደገኛ ባክቴሪያ ይይዛል። ይህ ባክቴሪያ የእንግዴ ልጅን አልፎ ጽንሱ ላይ ኢንፌክሽን ሊፈጥር ይችላል። አምስተኛ፣ በደንብ ያልታጠቡ አትክልቶችና ፍራፍሬዎች። አትክልቶች ላይ የሚለጠፉ አፈርና ተህዋሲያን ለጽንሱ አደገኛ ናቸው። ማንኛውንም ሰላጣ ወይንም ፍራፍሬ ከመበላቱ በፊት በደንብ መታጠብና ንጽህናውን ሊጠብቅ ይገባል። ስድስተኛ፣ ካፌን ወይንም ቡናና ሻይ የምንለው ማለት ነው። ከመጠን በላይ ቡና መጠጣት በቀን 2 ሲኒና ከዛ በላይ ማለት ነው የጽንሱን ክብደት ይቀንሳል። እንዲሁም ያለቀን የመወለድ አደጋን ይጨምራል። ብዙ እህቶች ያለቀን ወለድኩ፣ ያለቀን ምጤ መጣ፣ ያለቀን ምናምን አንደኛውን ልጅ ላይም ሁለተኛውን ልጅ ላይም እንደዚህ አይነት ነገር ሊከሰት ይችላል። ይህ ነገር በተደጋጋሚ እየመጣባቸው ያለው ቡና በጣም አብዝቶ ከመጠጣት የተነሳ በቀን 3-4 ሲኒና ከዛ በላይ ሙሉ ጀበናም የሚጠጡ እህቶች አሉ። ስለዚህ ቡና ከመጠን በላይ መጠጣትን ጥንቃቄ ልታደርጉ ይገባል። ሰባተኛ፣ ጥሬ ፓፓያ። ጥሬ ፓፓያ ላቴክስ የተባለ ንጥረ ነገር ስላለው ማህፀን ያለ ጊዜው እንዲኮማተርና ጽንስ እንዲቋረጥ ሊያደርግ ይችላል። በደንብ የበሰለው ግን ችግር የለውም። ስምንተኛ፣ አልኮል መጠጦች። ለአልኮል አስተማማኝ መጠን የለም። አልኮል በቀጥታ የጽንሱን ልብና አእምሮ ይጎዳል፣ ለዕድሜ ልክ የአካል ጉዳት ይዳርጋል። ዘጠነኛ፣ የታሸጉና የተቀነባበሩ ምግቦች። እነዚህ ምግቦች ከፍተኛ ጨው፣ ስኳርና ኬሚካሎችን ስለሚይዙ ለደም ግፊትና ለከፍተኛ ክብደት መጨመር ይዳርጋሉ። አስረኛ፣ ከመጠን በላይ ጉበት መብላት። ጉበት በጣም ጠቃሚ ቢሆንም በእርግዝና ወቅት ግን ከፍተኛ ቪታሚን ኤ ስለሚይዝ ለጽንሱ መመረዝ፣ ቶክሲቲ እና ለአካል ጉዳት ምክንያት ሊሆን ይችላል። ምግብሽን በደንብ አብስዪ። እጅሽንና የምግብ ማዘጋጀት ቦታሽን በደንብ አጽጂ። ማንኛውንም ጥርጣሬ ካለሽ ከመብላት መቆጠብ ለልጅሽ ደህንነት የተሻለ ነው። ልጅሽን በጤና በእጅሽ ለማቀፍ ዛሬ የምታደርጊው ጥንቃቄ ነገ ትልቅ ዋጋ አለው። ይህ ቪዲዮ ለሌሎች ነፍሰ ጡር እናቶች እንዲደርስ ላይክ፣ ሼር አድርጉት። እናንተ በእርግዝናችሁ ወቅት ያስቸገራችሁ የምግብ አይነት አለ? ኮሜንት ላይ አሳውቁኝ። ለተጨማሪ የጤና መረጃዎች ቪታሊቲ አማሃሪክን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሼር ሰንብቱ።